አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የዚህ ቪዲዮ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁን አብዛ። ፎሌ ነኝ። እንግዲህ ከቻይና ካፒታል ኤርፖርት ላይ ነው የሚገኘው። ቻይና ከመጣሁ ኦልሞስት አንድ ሳምንት አልፎኛል። በዚህ አንድ ሳምንት ውስጥ እንግዲህ በጣም ብዙ ነገሮችን ያየሁበት፣ ቻይናዎች ምን ያህል እንዳደጉ በጣም ያየሁበት፣ ቻይና ውስጥ የሚገኙ ታሪካዊ ቦታዎችን ዞሬ የጎበኘሁበት፣ በጣም ብዙ እውቀቶችን የቀሰምኩበት ነው። ስለዚህ ቻይና መጥቶ ደግሞ እንደ ማንኛውም ሰው ተቀጥሬ ለመስራት ተሰድጄ በሌላ ነገሮች አይደለም። ቻይና የመጣበት ዋና ምክንያት ለጉብኝት ነው። ያመጣኝ ደግሞ ካምፓኒ ነው። እየሰራው ያለ ካምፓኒ ኢንተርናሽናል ነው። በዓለም ደረጃ ከ197 ሀገራት በላይ እንግዲህ ኔትወርኩን በመላው ዓለም ላይ አስፋፍቶ እየሰራ የሚገኝ ከ50 ሚሊዮን በላይ ስራ አጦች በዓለም ደረጃ የስራ እድል ፈጥሮ እየሰራ የሚገኝ ትልቅ ኩባንያ ነው። ስለዚህ ይህ ኩባንያ እንግዲህ 33ኛ ዓመቱን ክብረ በዓል እንግዲህ ምክንያት በማድረግ እኔም እንግዲህ በኩባንያው ባለኝ 2 ዓመት ቆይታ ውስጥ እንግዲህ የመኪና ተሸላሚ ነኝ። ሌሎችም መኪና እንዲሸለሙ ምክንያት መሆን ችያለሁ። ስለዚህ የክብር እንግዳ ሆኜ ተጋብዤ ቻይና ላይ እንግዲህ ኩባንያው ሙሉ ወጪ ሸፍኖልኝ የአልጋ፣ የሆቴል፣ የምግብ፣ የፕሌን ሙሉ ወጪ ሸፍኖልኝ እንግዲህ ቻይና መጥቼ ከአንድ ሳምንት በላይ ባለን ቆይታ በጣም ብዙ ደስ የሚሉ ጊዜያትን አሳልፋለሁ። ስለዚህ በዚህ ካምፓኒ ውስጥ በመስራቴ እጅጉን በጣም ደስተኛ ነኝ። ህይወትን የተሻለ ማድረግ ችያለሁ እና እናንተም ለውጥን፣ ስኬትን፣ እውነትም የተሻለ ነገር የምትፈልጉ ከሆነ በአሁን ላይ ባስቀመጥኩት የዋትስአፕ ሊንክ እና ዋትስአፕ ቁጥር እናገሩኝ። ስለ ስራው አጠቃላይ መረጃ ማስረዳችሁናል። አመሰግናለሁ። መልካም ዕድል